ሰላም እንዴት ናችሁ? እኔ መምህር አንዋር እባላለሁ። የሂስትሪ መምህር ነኝ። እስካሁን 3 የትምህርት መጽሐፍቶችን ጽፌያለሁ። እንዲሁም በኢትዮጵያ ቴሌቪዥን በሚካሄደው የነጋድራስ ውድድር ላይ በሁለተኛው ሲዝን ይህንን የሪሊፍ ኤግዛም ሀብ ፕሮጀክት ይዤ በመወዳደር 3ኛ ወጥቻለሁ። ለትውውቅ ያህል እቺን ካልኩ አሁን ያለ ተጨማሪ ሀተታ ዳይ ወደ ዋናው ጉዳይ። ለዛሬ ይዤላችሁ የቀረብኩት የ12ኛ ክፍል ምዕራፍ 1 ዲቨሎፕመንት ኦፍ ካፒታሊዝም የሚለውን ነው። የፈጠነ እናየዋለን። ዲቨሎፕመንት ኦፍ ካፒታሊዝም ሃው ካፒታሊዝም ስታርትድ፣ እንዴት ነው ካፒታሊዝም የተጀመረው? ካፒታሊዝም ፊውዳሊዝም በኋላ የመጣ ስርዓት ነው። ኢት ፈርስት ኤክስፓንደድ ትሩ ትሬድ፣ መጀመሪያ የተስፋፋው በንግድ ነው። ዌር መርቻንትስ ሜድ ፕሮፊት ባይ ባይንግ ቺፕ ኤንድ ሴሊንግ ሃይ፣ ነጋዴዎች በቅናሽ አንድን ነገር ይገዙና ከፍ አድርገው ዋጋውን ይሸጡታል፣ ያተርፋሉ። ስትሮንግ ጋቨርንመንትስ ኤንድ ኒው ወርክ ሃቢትስ ሄልፕድ ኢት ግሮ፣ ካፒታሊዝም እንዲጠናከር ከረዱት 2 ነገሮች አንዱ ጠንካራ የሆኑ መንግስታት መጡ። ካፒታል ስለሚያስፈልጋቸው እነሱ ረዱት። ሁለተኛ ደግሞ አዳዲስ የስራ ባህሎች መዳበራቸው ካፒታሊዝም እንዲስፋፋ እንዲጎለብት ረድቶታል። and it soon spread across Europe። ከዛ በኋላ በመላው አውሮፓ ሊስፋፋ ችለዋል። ፊውዳሊዝም የሚባለው በመሬት አስተዳደር ላይ የተመሰረተ አሰራር ነው። አንድ ጌታ አለ ከላይ፣ እሱ ለታችኞቹ መኳንንቶች ናይትስ ለሚባሉት ወታደሮች መሬት ይሰጣቸዋል። እነሱ ደግሞ እሱን ሊጠብቁት ለሱ ሊታገሉ ቃል ይገባሉ። በዚህ መልኩ የተመሰረተ ስርዓት ነበር። ፊውዳሊዝም ግን ከአንዳንድ አልጠፋም። በጊዜ ሂደት ከ16ኛው እስከ 18ኛው ባሉት ክፍለ ዘመኖች ቀስ በቀስ ሊከስም የቻለ ስርዓት ነው። ፍሮም መርካንቲሊዝም ቱ ኢንዱስትሪያል ካፒታሊዝም ሁለተኛው ርዕሳችን ነው። ቲንከርስ ላይክ አዳም ስሚት ኦፖዝድ መርካንቲሊዝም፣ እንደ አዳም ስሚት አይነት ሰዎች መርካንቲሊዝምን ተቃውመውታል። ዊች ሊሚትድ ትሬድ፣ በእነሱ እምነት መርካንቲሊዝም ንግድ እንዳያድ ይገድባል ብለው የሚያምኑ ናቸው። አፍተር ዲስ ኢንዱስትሪያል ካፒታሊዝም ሮዝ፣ መርካንቲሊዝም እነሱ ተቃውመውት በጣም ተጽዕኖ ፈጣሪ ስለነበሩ እነሱ ሲቃወሙት ከሰመና ኢንዱስትሪያል ካፒታሊዝም የሚባለው ሌላኛው የካፒታሊዝም ምዕራፍ። መርካንቲሊዝምም ልዩ ነገር ሆኖ አይደለም፣ እሱም የካፒታሊዝም አይነት ነው። መንግስታት ንግድን ይቆጣጠሩና ከዛ አንድን ሀገር ሀብታም እናደርጋለን ብለው ነው የተነሱት። ብዙ ኤክስፖርት በማድረግ ትንሽ ኢምፖርት በማድረግ ከዛ ውጭ ደግሞ ወርቅ በመሰብሰብ የሚያምን አይነት ስርዓት ነው እና አዳም ስሚት ይህንን ነው በሀሳብ የመወገቱት። ኢንዱስትሪያል ካፒታሊዝም የሚባለው ደግሞ የሚጠራቀመው ካፒታል ኢንዱስትሪ ላይ የተመሰረተ ምርቶች ማምረት ላይ የተመሰረተ የካፒታሊዝም አይነት ነው። መኒ ፍሮም ትሬድ was used to build machines and factories። እዚህኛው የካፒታሊዝም አይነት ላይ ገንዘብ ተሰብስቦ ለምንድን ነው የሚውለው? ማሽኖች ለመትከል፣ ፋብሪካዎች ለማቋቋም የሚጠቀሙበት የካፒታሊዝም አይነት ነው። ይህም ሄዶ ካፒታሊዝም የበላይነቱን እንዲቆጣጠር አድርጎታል። ሜይን ፊቸርስ ኦፍ ካፒታሊዝም፣ የካፒታሊዝም ዋና ዋና ባህሪያት ምንድን ናቸው? አንደኛ it is based on private ownership፣ የግል ባለቤትነትን ዋና መገለጫው ያደረገ ስርዓት ነው። ሁለተኛ ደግሞ society is mainly divided into the owners ወይም ብሩዥዋዚ የምንላቸው and workers ወይም ፕሮሌታሪያት የሚባሉት በወዛደሮች እና በከበርቴዎች መካከል ማህበረሰቡ በሁለት መደብ የተከፈለበት ስርዓት ሆኖ እናገኘዋለን። ይህም ሌላ መገለጫው ነው። its goal is profit፣ ሄዶ የመጨረሻ ግቡ ትርፍ ማጋበስ ነው። and markets are expected to run with little government control፣ ገበያዎች ደግሞ ያለ መንግስት ቁጥጥር ወይም በጣም በትንሹ መንግስት እየተቆጣጠረ ስሙዝሊ እንዲሄዱ ስራቸውን እንዲያከናውኑ ይጠበቃል ማለት ነው እዚህኛው ስርዓት ላይ። ካርል ማርክስስ ቪው፣ የካርል ማርክስ አስተያየት። ካርል ማርክስ ጀርመናዊ ነው። በ1818 ነው የተወለደው። እስከ 1883 በህይወት የነበረ በጣም ታዋቂ ፈላስፋ ነው። ኮሚኒስት ማኒፌስቶ የሚል የጻፈው መጽሐፍ ዓለም ላይ ስሙ እንዲገና አድርጎታል። ካርል ማርክስ ኮሚኒዝምን በደንብ ደርዝ ካስያዙ ሰዎች መካከል አለበት። ዓለም ላይ በጣም ትልቅ ተጽዕኖ የፈጠረ ሰው ነው። እኛም ሀገር ጭምር በደርግ ጊዜ ከሀሳቡ ባሻገር ምስሉ በመላው ሀገሪቱ ሲበተን ሲሰራጭ የነበረ ዝነኛ ሰው ነው። እሱና ወዳጁ ፍሬድሪክ ኤንግልስ እነዚህ የኮሚኒዝም ሀሳቦች ወደ ሳይንቲፊክ ሌቭል ያሳደጉ ሰዎች ናቸው። ኢንዱስትሪያል ካፒታሊዝም ክሬትድ ሜኒ ፑር ወርከርስ። በሱ ሀሳብ ምንድን ነው የሚለው? ይህንን የኢንዱስትሪ ካፒታሊዝም ብዙ ድሆችን የፈጠረ ስርዓት ነው ብሎ ነው የሚሞግተው። ማርክስ ቢሊቭድ ዘ ሲስተም ዋዝ አንፌር። ይህንን የካፒታሊዝም ስርዓት
ፍትሃዊ አይደለም ብሎ ያምናል። ለምን? ምክንያቱም owners took most of the value created by the workers። ሰራተኛው ወዛደሩ መደብ ለለፋው ባለቤቶቹ ናቸው ሀብቱን የሚወስዱት። ሰራተኛው ጠብ የሚል ነገር አያገኝም፣ በጣም እየተበዘበዘ ነው ብሎ ነው የሚያምነው። he said capitalism would face crisis, collect wealth in a few hands and one day be replaced by socialism። እንደሱ እምነት ከሆነ ይህ ፍትሃዊ ያልሆነ ስርዓት በብዙዎች ጉልበት ጥቂቶች የከበሩበት አሰራር አንድ ቀን ሶሻሊዝም ነግሶ እነዚህ ባለሀብቶችን ጠራርጎ እኩል የሆነ ዓለም ይኖረናል በሶሻሊዝም ብሎ ያስባል። ሶሻሊዝም ውስጥ ዋና መገለጫው ደግሞ ፕሮፐርቲ ሼርድ ኤንድ ፕሮዳክሽን ኢዝ ፕላንድ ፎር ኤቭሪዋን። እያንዳንዱ የህብረተሰብ ክፍል ማምረቱ ላይም አለበት። ትሩፋት ደግሞ ሲገኝ ሼር ያደርጋል። ሬላቲቭሊ ፍትሐዊና እኩል ሊባል በሚችል ደረጃ ተብሎ የሚታመን ስርዓት ነው ካፒታሊዝም። ሶሻሊዝም እና ኮሚዩኒዝም በቱ ካውስ አናሎጂ የሚል አስፈጋጊ ንጽጽር አለ። እሱን ቼክ እንድታደርጉት እጋብዛለሁ። በተረፈ ለዛሬ ይዤላችሁ የቀረብኩት ይህንን ይመስላል። ላይክ፣ ሰብስክራይብ እና ሼር ማድረግን አትርሱ። በቀጣይ በሁለተኛ ቪዲዮ እስክንገናኝ ድረስ ደህና ሁኑ። ቻው ቻው።